ነገር በበላው ልክ እበላለሁ። በቃ ነገር አሁን ነገር ላስብ ካልኩ እኮ ብዙ ምክንያት አለኝ። እንትና እንደዚህ አድርጎኝ እንትና እንዲህ ተደርጎኝ እንደዚህ ካልኩኝ የሚመስለው አሁን እውነት እያሰብኩ ያለ ነው የሚመስለው። እውነት እኮ ነው። እገሌ በድሎኛል፣ እገሌ ዘርፎኛል፣ እገሌ እንዲያርጎኛል፣ እገሌ እንዲያርጎኛል። ያ ኔጌቲቪቲ ከሰውየው ጋር ምንም አይገናኝም። እኔኑ ብቻ ነው የሚበላው። ከዛ መንፈሳዊ አይኖችን እየጋረደ ነው የሚሄደው። አንደኛ መንፈሳዊ አይን የሚከፍት ሻራባራባራ ነምበር 1 መንፈሳዊ አይን የሚከፍት ነገር አሁን በእድሜ እየጨመርኩ ብዙ ዓለም እየዞርኩ ብዙ የእግዚአብሔርን ሰዎች እያየሁ የእግዚአብሔርን ቃል እያጠናሁ ሲሄድ አንደኛ መንፈሳዊ አይን የሚከፍት ፍቅር ነው። በጣም ይገርማል። በተለይ ጠላቶችን ስትወድ፣ በተለይ የሚያሳድዱን ስትመርቅ እይታ እየጨመረ ይኖራል። በፍቅር የሚኖር እስቲ በእግዚአብሔር ይኖራል በሉ። እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ በጨለማ ይኖራል፣ ወዴትም እንደሚሄድ አያውቅም፣ ጥላቻም አይኖቹን አሳውሮታልና ይላል። አይገርምም? ጥላቻ ሲባል እኮ ያልበደለንን ሰው መጥላት እኮ አይደለም። የበደለንንም ጭምር ስንጠላ መንፈሳዊ ቪዥናችን እየተያዘ ይሄዳል ነው የሚለው። ይቅርታና ፍቅር ነምበር 1 መንፈሳዊ አይን የሚከፍት ነው።